የቴሌብርና የባንክ አካውንቶቻችሁን በደንብ ጠብቁ። ይሄንን የደህንነት ቪዲዮ እንደ ቦይዝ ዲጂታል ደጋግመን ብዙ ጊዜ ሰርተናል ማለት ነው። አሁንም ቢሆን በተለያየ አጋጣሚ በተለያዩ ሊንኮች የመረጃ ምዝበራ በተለይም ደግሞ ፋይናንሻል የሆኑ ፓስዋርድ የሚሆን የተለያዩ የኛ የሆኑ ነገሮችን በተለያየ መንገድ አታክ ለማድረግ ሙከራ ይደረጋል። እንደምታውቁት ዓለማችን በቴክኖሎጂው እጅግ በጣም እድገት እያየን እንገኛለን። ከዚህ ጋር ተያይዞ ደግሞ መረጃዎችን ደግሞ አታክ ለማድረግም ደግሞ በዛው ልክ እድገቱን ከጊዜ ወደ ጊዜ እያየን ነው። ስለዚህ ሁላችሁም ፕራይቬት የሆኑ ነገሮቻችሁን በደንብ ልትጠብቁ ይገባል ማለት ነው። እንዴት ነው የምትጠብቁት? ሶርሱ ወይም ደግሞ ምንጩ ያልታወቀ ሊንክ፣ የትኛውንም ሊንክ ባለመክፈት ራሳችሁን መጠበቅ ትችላላችሁ። ስትሮንግ የሆነ ፓስዋርድ በመጠቀም ራሳችሁን መጠበቅ ትችላላችሁ። እንዲሁም ደግሞ የተለያዩ መረጃዎቻችሁን ስልኮቻችሁ ላይ ሴቭ ባለማድረግ ወይም ደግሞ ፕራይቬት የሆነ የናንተ የሆነ ቦታ ላይ ብቻ በማስቀመጥ ደህንነታችሁን መጠበቅ ትችላላችሁ። ከነዚህም በተጨማሪ የተለያዩ የደህንነት መጠበቂያ መንገዶችን ቱ ስቴፕ ቬሪፊኬሽን እያበራችሁ ደህንነታችሁን መጠበቅ ትችላላችሁ ማለት ነው። እነዚህም በማድረግ ፋይናንስ ቤዝድ የሆኑ መረጃዎቻችሁን በደንብ መጠበቅ ይኖርባችኋል ማለት ነው። ይህ የቦይዝ ዲጂታል የደህንነት መረጃ ነው። ለተለያዩ የቴክኖሎጂ መረጃዎች ደግሞ ቦይዝ ዲጂታልን ፎሎ አድርጉ።